ኢንሴስት የህብረተሰባችን ጥቁር ጠባሳ። በመጽሐፋቸው ደግሞ በአሜሪካ ህብረተሰብ ውስጥ የወረርሽኝ ያህል ተዳርሷል ብለውናል። ኢንሴስት በቅርብ ቤተሰብ መካከል የሚደረግ ወሲብ። እኔ ሀገር ደቡብ አፍሪካ ውስጥ ባለው መረጃ በነጩ ደቡብ አፍሪካዊ ማህበረሰብ ውስጥ ድርጊቱ 8 በመቶ ይፈጸማል። ከቅርብ ቤተዘመድ ጋር የሚደረግ ወሲብ ድርጊት 8 በመቶ ማለት ከ12 አንድ ማለት ነው። እዚህ አሜሪካ ውስጥ አሃዙ ስንት እንደሆነ አላውቅም። ነገር ግን ወንድም ስዋጋርት የወረርሽኝ ያህል ክፋቱ ተስፋፍቷል ይሉናል በመጽሐፋቸው። እዚህ ታላቋ ሀገራችሁ አሜሪካ ከመጽሐፍ ቅዱስ ምሳሌ በመስጠትም በመጽሐፍ ቅዱስ ውስጥ ይህ አይነቱ በቅርብ ቤተዘመዳሞች የሚደረግ ወሲብ ድርጊት 10 ቦታ ላይ ይገኛል ይሉናል። እኔ ይህንን ሁሉ አላውቅም ነበር። እኔ አውቅ የነበረው በመጽሐፍ ቅዱስ የመጀመሪያው መጽሐፍ ኦሪት ዘፍጥረት ላይ 4 እንዲህ አይነት ድርጊቶች እንዳሉ ነው። የወንድም ስዋጋርት መጽሐፍ በኦሪት ዘፍጥረት ብቻ 5 ኢንሴስቶች እንዳሉ አስገንዝቦኛል። ይህም መጽሐፍ ቅዱስን ስለ ኢንሴስት ወይም በቅርብ ቤተዘመዳሞች የሚፈጸም ወሲብ ብቻ የተጻፈ ያስመስለዋል። ምን አይነት የኢንሴስት ተግባራት መፈጸም እንዳለብን እያስተማረን ይመስላል። በእግዚአብሔር መጽሐፍ ውስጥ 10 ኢንሴስት ድርጊቶች። እኔ የምለው ትርኪ ምርኪ ምግብ የሚበላ ገላውን ትርኪ ምርኪ ያደርጋል። ትርኪ ምርኪ ማንበብ ደግሞ አእምሮን ትርኪ ምርኪ ያደርጋል። You read junky stuff, your mind becomes junky. This kind of things you read. እንዲህ አይነት ነገሮችን ነው የምታነቡት፣ አታስተውሉም። ሁላችንም በመናያቸውና በመናነባቸው ነገሮች ያለ ማስተዋል ተነድተናል፣ ተቀርጸናል። የምታነቡት ስለ ቅርብ ዘመዳሞች መካከል የሚደረግ ወሲብ ኢንሴስት ነው። ኢንሴስት በተደጋጋሚ ስናነበው ካላስተዋልን ወዴት እንደምንነዳ አስተውሉ። አባት ከሴት ልጁ ጋር፣ ልጅ ከወላጅ እናቱ ጋር፣ አማች ከልጁ ሚስት ጋር፣ ወንድም ከእህቱ ጋር። ምንድነው ይሄ? 10 የዚህ አይነት ድርጊቶች። ስለ ኢንሴስት እያነበባችሁ በአሜሪካ ውስጥ እንደ ወረርሽኝ ቢዛመት ምኑ ነው የሚደንቀው? ታውቃላችሁ? በስራቸው አንቱ የተባሉት ዶክተር ቨርኒን ጆንስ አሜሪካዊ ሳይኮሎጂስት ናቸው። ለህፃናት ተማሪዎች የተወሰኑ ታሪኮችን በማንበብ አንድ ሙከራ አድርገው ነበር። በጥናታቸው በጠባብ ክፍል ውስጥ እንኳን እነዚህ ታሪኮች በህፃናቱ ላይ በጥቂቱም ቢሆን ቋሚ የባህሪ ለውጥ እንዳመጡ አረጋግጠዋል። በሚያነቡትና በመታነቡት በሚያዩትና በመታዩት ነው አስተሳሰባችሁ የሚመደበው። አምላክ በራሱ መጽሐፍ ውስጥ መንገዱን በመሳት 10 የቅርብ ዘመዳሞችን ወሲብ ግንኙነት ተንትኖ ይንገራል። ለምን? ስለዚህ ወንድሞቼና እህቶቼ ይህ የእግዚአብሔር ቃል አይደለም የምላችሁ ለዚህ ነው።